ነገር ግን አላህ Subhanahu Wa Ta'ala ጋር በመሆኑ በሱ እጅ በመሆኑ እኛ ምንም ነገር ሳንመኝ ምንም ነገር ሳንል አላህ ይሄው ጊዜውን ጠብቆ ያወርድልናል ኢነ ዛሊከ ለሙህይል መውታ ነገር ግን በዚህ ውስጥ መገንዘብ ያለባችሁ ለሙህይል መውታ ሙታንን እንቀሰቅሳለን ይላል አላህ Subhanahu Wa Ta'ala ልክ እንደዚሁ ምድር በዳ በሆነችበት ወይም ደግሞ ምድር ደረቅ በሆነችበት ጊዜ አላህ ዝናቡን ያካፋባትና ከዛ በኋላ ምድር እንደገና ተፋፋለች ልክ እንደዛው ኢነ ዛሊክ ልክ እንደዚሁ ለሙህይል መውታ ሙታንን እንቀሰቅሳቸዋለን ካልነበሩበት ማስገኘት የቻልን እንደገና መቀስቀስ እንዴት ይጠራጠራሉ ይላል አላህ Subhanahu Wa Ta'ala وهو على كل شيء قدير الله እኮ በሁሉም ነገር ላይ ቻይ ነው ይለናል የሚገርማችሁ ነገር ይህ ዝናብ ሌላም ነገር አለው وانزلنا من السماء ماء ከሰማይ ውሃን እናወርዳለን ይልና